የሰጣቸው መብት በነጻነት እንዳይተገብሩና እንዲሁም ሲሞቱ እንኳን እንዳይቀበሩ ሬሳ ተሸክመው 40 ኪሎ ሜትር ምናምን እንዲጓዙ የሚያደርግ ጽንፈኝነት አክሱም ውስጥ ውሻ እንኳን ሲሞት ይቀበራል፣ አሳማም ቢሞት ይቀበራል፣ ሙስሊም ግን አይቀበርም። አክሱም ውስጥ ኢማጂን እንደዚህ አይነት ጥላቻና እንደዚህ አይነት ጽንፈኝነት ያለበትን እርምጃ የራሱ የሃይማኖት አባቶች ወጥተው ሲደግፉት አይተናል። በተደጋጋሚ ልክ ነው ብለው ሲከራከሩለት አይተናል እንደዚህ አይነትን ነገር። በተቃራኒው ግን የአርሲውን ጉዳይ ስናነሳ ለምንድን ነው የአርሲው ጉዳይ ሲጀመር ለሙስሊሞች የሚለጠፈው? በምን ማስረጃ ነው ሙስሊሞች ላይ የሚለጠፈው የሚለው ነገር ጥያቄ ሊነሳ ይገባል። ዝም ስንል እኮ የሆነ ሞኝ ሆነን አይደለም። አርሲ ውስጥ እየተፈጸመ ያለ ግድያ አለ። ኢትስ ኦብቪየስ። የሃይማኖት ተቋማት ጉባኤ ራሱ ሂዶ ሄጄ አጣርቻለሁ ያለው ግድያ አለ። ሶ ኦብቪየስ፣ ኢትስ ኦብቪየስ። ነገር ግን ኦርቶዶክሳውያን እንደሞቱት ሁሉ ማለት ነው የሃይማኖት ተቋማት ጉባኤ ከሁሉም ሃይማኖቶች ተወካዮችን ወክሎ እዛው ቦታው ድረስ ሂዶ እንዳጣራው ሙስሊሞችም ሟቾች አሉ፣ ቀላል ቁጥር የማይባል። ስለዚህ ለምንድን ነው ለሙስሊሞች የሚለጠፈው? መወገዝ ካለበት ኢትስ ኦብቪየስ ኦፍ ኮርስ። ማንም አላግባብ ሊሞት አይገባም፣ ማንም አላግባብ ሊገደል አይገባም። ሪጋርድለስ ኦፍ ሂዝ ሪሊጅን፣ እምነቱ ምንም ይሁን ለምን ድንጋይ አያመልክም፣ አላግባብ ማንም ሊሞት አይገባም። ነገር ግን ከሟቾች ውስጥ የሆኑትን ብቻ ነጥለን በሃይማኖታቸው ኦር በከለራቸው ኦር በብሔራቸው ነገራቶችን ሰግሪጌት ለማድረግ መሞከር አፓርታይድ ነው። ኢትስ ኦብቪየስ። ሰግሪጌት መደረግ የለ፣ በሬሳ ፖለቲካ መሰራት የለበትም። ሟቾች የሃይማኖት ተቋማት ጉባኤ ከሁሉም ሃይማኖቶች ወስዶ እንዳጣራው ሟቾች ውስጥ ሙስሊሞችም እንዳሉበት ኦርቶዶክሳውያንም እንዳሉበት ጥቃቱ ሃይማኖትን ያለየና ሁሉንም ያጠቃ ነው የሚል ሪፖርት ይዞ መጥቷል። ከሁሉም የራሱ የኦርቶዶክስ ተዋሕዶ ቤተክርስቲያን ሰዎች ያሉበት ጥናት ማለት ነው። ስለዚህ ለምንድን ነው ለሙስሊሞች የምትለጥፉት? በምን ማስረጃ ነው ገዳዮቹ ሙስሊሞች ናቸው የሚል ኮንሰንሰስ ይሄ ዝም ብላችሁ የተስማማችሁት በምን ማስረጃ ነው? ባይ ዘ ዌይ የአርሲው ጉዳይ እስከ ትላንትና ለምሳሌ የተለያዩ ሪፖርቶች ሲወጡ እያየሁ ነበር። ትላንትና 3 ሰዎች ሞተዋል። አንድ የቤተክርስቲያን አገልጋይ ተገለዋል። ትላንትና አርሲ ውስጥ 3 ሰዎች ብያቸዋለሁ አይደል? አንደኛው የቤተክርስቲያን አገልጋይ ናቸው። ሁለቱም አንዱኑ ታውቃላችሁ። ሁለቱ የእሳቸው ሙስሊም የሆኑ ወንድሞች ናቸው። እኒህ ሰውዬ ዘመዶቻቸው ወንድሞቻቸው ሙስሊሞች ናቸውና ሙስሊም የሆኑ የእሳቸው ወንድሞች አብረው ተገለዋል። 3 ሰው ሲገደል 2ቱ ሙስሊሞች ናቸው፣ አንደኛው ክርስቲያን ናቸው። እዚህ ጋር የእሳቸውን ብቻ ወስደን ማጮህና ምንድነው ገዳዮቹን የሆነ ሃይማኖት አድርገን ለመለጠፍ እንሞክረው? ለምንድን ነው አርሲ ላይ እየተፈጠረ ያለ ነገር ሁለቱንም ሃይማኖቶች እየነካ ያለ ነገር ነው። ይህን ደግሞ የሃይማኖት ተቋማት ጉባኤ ያወጣው ሪፖርት ነው። ይህንን ግን የትኛውም የእስልምና እምነት ተከታይ ኦር የእስልምና እምነት አባት ወጥቶ በጥሩ እርምጃ ነው ደግ አደረጋችሁ ይህን እናስቀጥላለን ሲል እያለ ሲዝት አላየንም። በአክሱም በኩል ግን እየተደረገ ያለውን ወንጀልና ሰዎች እምነታቸውን በነጻነት እንዳይተገብሩ ህገ መንግስቱ የሰጣቸውን መብት እንዳይተገብሩ የማድረግ እርምጃ፣ ጽንፈኝነት የተሞላበት እርምጃን ግን አንዳንድ ሃይማኖት የራሱ የኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች ወጥተው ሲደግፉና እናስቀጥላለን እያሉ ሲዝቱ አይተናል። ስለዚህ ይህንን ሪያሊቲ ያለውን ዘገባ ብሩክ ኒውስ ዘገበ ተብሎ ዘመቻ ተከፍቶበት ያው አጥፍቶታል። ኢትሳድ የሚያሳዝን ነገር ነው። ለብሩክ ኒውስን ያለኝ ምክር አይ ኖ ሲኒየርን ብትሆን ማለት ነው በዚህ ጉዳይ ዜና የምናቀርብ ሰዎች እንደመሆናችን ሁለታችንም፣ ለአንተ ያለኝ ምክር ግን ብራዘር ሃቭ አ ባክቦን። አንድን ነገር ከዘገብክ መጀመሪያ አጣርተህ መዘገብ ነው። ከዘገብክ በኋላ ግን ኢትስ ኦብቪየስ ማንኛውም አይነት ነገር ሁሉንም ማስደሰት አትችልም። ሶ አምነህበት የዘገብከውና ያለውን ሪያሊቲ ዘግበህ ስታበቃ የሆነ ሰው ጮህብኝ፣ የሆነ ሰው ደበረ፣ የሆነ ሰው እንትን አለ ብለህ ማጥፋት ለአንተም እንትንን ምንድነው ተአማኒነትን የሚያሳጣ ነው። ስለዚህ አንተ የምትዘግበው ዘገባ እውነታን እውነታን ቤዝ ያደረገ ሳይሆን የሆኑ ሰዎችን ኢሞሽን ቤዝ ያደረገ ነው። የሆኑ ሰዎች ከደበራቸው ይሄ ነገር ብለህ የምታጠፋ ከሆንክ አትታመንም ማለት ነው። የምትታመን ሰው አይደለም።